የለበትማ። ከወደኩበት አንስተ ቤቴ ስላደረስከኝ አመሰግናለሁ። ምንም ማለት አይደል። በቃ ገብተሽ ረፍት አድርጊበት። ደግሞ ራስሽን ተንከባከቢ። በኋላ መጥቼ እጠይቅሻለሁ። እሺ፣ አመሰግናለሁ። ደህና ዋል። ወይኔ ጉዴ! ምን ተፈጥሮ ነው? ማን የተጎዳው? አንቺ ደግሞ እዚህ ምን ታደርጊያለሽ? ቆይ ቤት ውስጥ ማንም ሰው የለም እንዴ? ምን ተፈጥሮ ነው ግቢው እንደዚህ ደም በደም የሆነው? ቆይ ምን ተፈጥሮ ነው? ማን የተጎዳው? ምንድን ነው የምታፈጭብኝ? አትናገሪም እንዴ? ምን ይዘጋሻል? ፈጣሪው ትዕግስቱን ስጠኝ። ዝጋታምሽ ዝግት ያርግሽ። ዳጊ 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 ነው? ቆይ አንቺ እዚህ ምን ታደርጊያለሽ? ቆይ ማን ያስገባሽ? ማንሽ? ምንድነሽ? ለምንድን ነው እንደዚህ የምታፈጪው? ምን ይዘጋሻል? እሺ ገኒ ሴት ናት። ቤት ውስጥ ማንም የለም? ምን ልታደርጊ ነው እዚህ የገባሽው? አምላክ ዛሬ ልታሳብጂኝ ነው መሰለኝ። ለምንድን ነው የሁሉም ሰው ስልክ የማይሰራው?
የሆነ ነገር እንኳን ተናገሪ እባክሽን፣ እየጠበቅኩሽ ነው። የሆነ ነገር በይኝ። ምንድን ነው የተፈጠረው? ግቢው ለምንድን ነው እንደዚህ ደም በደም የሆነው እያልኩሽ ነው። ለምንድን ነው እዚህ መጣሽው? ተመስገን ስልክ ይጠራ። ውይ አቤል ነው። ሄሎ አቤል። ጽናታን ታስሯል። እሱን ሰምተሻል? ምን? እንዴት ማለት? ለምን ታሰረ? ምን አድርጎ ነው የታሰረው? እሱን አላውቅም። ቶሎ ወደ ኤፍራታ ሂጂና ጠይቂያት፣ እሷ ታውቃለች። እኔ ወደ ናታን ልሂድ። አይ እስር ቤት መጥቼ ወንድሜ ሊያው ማየቱን ነው ያዋሉ። አንቺ ቶሎ ሂጂና አጣሪ፣ አፍጥኝ። አንቺ ልጅ አሁንም ምንም ነገር አትናገሪም? ዝም ነው የምትይው? ፈጣሪ ነው ዝግት ያርግሽ። እሺ ዝጋታም እርኩስ። እንድታሰር አላደረኩም። አይተሽል እንደ ራሱ እኮ ነው አስቸግሮ የገባው። ፍቅረኛ? የምን ፍቅረኛ ነው የምትይው? ሰምኛለሽ? ምንም ቢሆን ምንም እንደምንም አድርገሽ ቃልን አስወጪ። በኋላ ይቆጭሻል ኤፍራታ። እሱ ምንም ስላላደረገ ይፈታል። አንቺ አትጨነቂ። አረ ይፈታል? አልጨነቅ። ቆይ አንቺ ምን አይነት ህሊና ቢኖርሽ ነው እራስሽ ወቅተሻት ሌላ ሰው የምታሳስሪው? እባክሽ አንቺ ልጅ ተይኝ። የታሰረው እኮ ባለቤቴ ነው እና እኔ ምን አገባኝ? ይመለከተኛል። ስትፈልጉ ለምን ሁለታችሁም አትታሰሩ? ሲጀመር የኛ ህይወት የተበላሸው ቃላንቺን ካወቀሽ በኋላ ነው። እሱ እኮ ለአንቺ እየተከላከለልሽ ነው። አንቺ ራስሽ ወቅተሽ ገለሽ እሱን አስባልሽው አይደለም? ትሰሚኛለሽ ኤፍራታ? እገልሻለሁ። ነይ ተነሺ፣ ነይ አሰብሽው፣ ነይ ብዬሻለሁ። ልቀቂ። ምንድን ነው? ልቀቂያት፣ ልቀቂያት ወደዛ። ምን ሆነሻል? ዘር በይ። ኧረ ልተዋት? እራሷ ወቅታ ምንም የማያውቅ ሰው ስላሳሰረሽ ነው የምትተዋት? ምንድን ነው የምትይው? ባለሆነ ልጁ እኛው ብተናል ብለው እጃቸውን የሰጡት እውነቱ ተጣፍቶ ይወጣሉ። የዛኔ ደግሞ አንቺ መመስከር ትችያለሽ። እኛ እውነቱን እናገራለን። እንዴ አሁን ምን ይሁን ነው የምትይው? ምን እንደምን ልንገርሽ? አሁኑኑ ታስፈታው። አሁኑኑ መፈታት አለበት። አለበለዚያ ግን ሁለታችሁም በሰላም አትኖሩ። በቃ ትችይባት። ለራሷ ድንጋጤ ላይ ናት። አሁን ውጭ ሂጅ፣ ቀጥይ። አልገባችሁም እንዴ? እሷን ሳሊስ ከየትም አልወጣም። ኤፉዬ፣ ኤፉ ምንድን ነው የምሰማው? ወንድሜ ምን አድርጎ ነው የታሰረው? ገኒ እባክሽ ንገሪኝ፣ ወንድሜ ምን አድርጎ ነው የታሰረው? ልጄን የገደለችው ሉሊት ናት። ምን? ሉሊት? የኛ ሉሊት እራሷ ናት። አጠገቤ ፈገግ እያለች ስታታለኝ የነበረችው አይኗ እያየ ያቃጠለችው እሷ ናት። ወይኔ ሀና፣ እናንተ ሰዎች ከልማችሁ ቶሎ ንቁና መፍትሄ አምጡ። ምንድን ነው የሚያስጨውሽ? ሁላችንም እኮ ተደናቅናል። አይታይሽም እንዴ? እና እኔ ምን አገባኝ? ቶሎ ብለሽ ቃልን አስፈችው። አንቺ ነፍሰ ገዳይ ሆንሽ ልጅ። ወይኔ ጉዴ! እኔ ሁሉም ነገር እየተዘበራረቀብኝ ነው። ቆይ ምንድን ነው ሰዎች? ያውልሽ የእሷን ፍቅረኛ እኔ ነኝ የወጋሁት ብሎ ታስሮ እዚህ መጣ ኤፉን ቁም ስቅሏን ታሳገታለች። ማን ነው ፍቅረኛሽ? እኔ ነገሩ ምንም አልገባኝም። ኤፉ ቆይ ወንድም አይደል እንዴ ታሰረው? ሃኒ ማን የታሰረብሽ? ከኤፉ ጋር ምን አገናኘው? የእሷን ፍቅረኛ በቦታው ነበር። እኔ ነኝ የወጋሁት ብሎ እጁን ሰጥቷል። በጣም ቀልደኛ ቤተሰብ ናችሁ። ቆይ ስለ ፍቅረኛ ነው የምታወሩት? አሁን ላይ ምንም ንግግር ከእናንተ ጋር አያስፈልግም። እሺ በቃ ተረጋጉ። እሷም እኮ ከቀልቧ አይደለችም። ተይኝ አንቺ ሴትዮ። የታሰረው አጥፍቶ ወይም ወቅታት ቢሆን ምንም አይመስለኝም ነበር፣ ግን ምንም በማያውቀው ነው የታሰረው። እባክሽ ሃኒ መጀመሪያ ተረጋጊ። እኔም እኮ ወንድሜ ታስሮብኛል። አታስቢ፣ ፍቅረኛሽ ምንም ካላደረገ ይፈታል። አሁን ግን ኤፍራታ መረጋጋት ስላለባት እንዳትጩይባት። አረ ና ሰውኛላችሁ። የመጨረሻ እድል ነው የምሰጣችሁ፣ አለበለዚያ ወስዶ እርምጃ ጥሩ አይሆንም። አንቺ ተረጋጊ ተባልሽ አይደል እንዴ? በቃ ተረጋጊ አልኩሽ እኮ። አረ እንደዛ ነው። ለመጨረሻ ጊዜ ነው የምነግራቸው፣ አለበለዚያ ግን ወስዶ እርምጃ ጥሩ አይሆንም። ነይ ነይ ለጥቂሻለሁ። አንቺ ሴት ልጅ አለጋትም ልቀቂያት እያልኩሽ ነው። ወደዛ አንተ ሰርበይ በዛ ምን ትላለች እቺ ለክፍታ? ቆይ ግን እንዴት ፍቅረኛዋንም ወንድሜንም እንዴት ባንድ ላይ ያሰሩ?
ሁለቱም እጃቸውን ሲሰጡ እንግዲህ ፖሊሶች ይጣራ ብለው ነው ሁለቱንም የሚወሰዷቸው።